እኛ ምን ሰራውን ወንጀል አላህ ማለት ነው ሳያዋርደን ቀርቶ እኛም ማለት ነው ስትሮን በስትራው ስር እንድንኖር ባያደርገን ኖሮ በተቃራኒው እኛ በምን ሰራው ወንጀል አላህ ቢያጋልጠንና ይፋ ቢያወጣን ኖሮ ማንም ሰው ከኛ ጋር ባልተቀማመጠ ነበር ይላሉ አላሁ ዐለይሂ ሰላቱ ወሰላም ወንጀል ከሚሰሩ ባልደረቦቹ ጋር የነበረው ሙዓመላ ወይንም አሰራር ምን ይመስል ነበር የሚል አርዕስት ነው ሁላችንም እንደምናውቀው ነብዩ ዐለይሂ ሰላቱ ወሰላም ከያንዳንዱ ባልደረቦቻቸው ጋር እንደየእድሜያቸው እንደየደረጃቸው እንደየቦታቸው እንደየመልካምነታቸውና እንደየስተታቸውና ወንጀላቸው የሚያረጉት ሙዓመላ የሚያረጉት ድርጊት ነበር ዛሬ ላይ ግን ሆነን እኛ ሙስሊሞች አንድ ሙስሊም ወንድማችን ወንጀል ሲሰራ ያየነው እንደሆን ወይንም ደግሞ አንድ ሙስሊም እህቷ ወንጀል ስትሰራ ያየቻት እንደሆን አብሮት ወይንም አብሯ እሷ ከሷ ጋር የምታረገው ሙዓመላ ምን ይመስላል የሚለውንም ኢንሻአላሁ ተዓላ አጠራርገን ለማየት እንሞክራለን ሁላችንም ማወቅ ያለብን የሰው ልጅ ሆኖ ወንጀል የማይሰራ የለም አለ እንዴ لذانه النبي عليه الصلاة والسلام حديث إمام الترمذي حديث عن ابن مالك رضي الله عنه النبي عليه الصلاة والسلام من قالوا كل ابن آدم خطاؤون وخير الخطائين التوابون كلهم يا آدم لج ملالسو وانجل سرينو نجرجن بلاج هنو مالنا يا آدم لجوج ملالسو وانجل بمسرب بالساعات أهون ودا الله سبحانه وتعالى توبة من ميارقوناتشو أمي ملسوناتشو على النبي عليه الصلاة والسلام يسو لج هونو ستتي على اللو يسو لج هونو وانجل ما يسرى يلم علني يلم جن إنيا هون يعلن بالزمن إخواني بتلي تكنولوجي الزمن بتعمل يصفر زمن ونوال عند مسلم وندم وانجل بمسار بساعات يا يو أكل وندمون عندما ستر أصلفو لمليون يعني من ميقدر سوج بوانجلو عندي تاوك من يارجوال በተለያዩ ሚዲያዎች ማለት ነው ያሰራጫዋል አንድ ሙስሊም እህቷ ወንጀል ሰርታ ያየች መሆን የነበረበት እህቷን መሰተር ግን ማለት ነው መሰተሩን ትታ በተለያየ ሚዲያ እህቷን ለብዙ ሚሊዮን የምታጋልጥ የበዛበት ዘመን ላይ ነው ያለነው ግን ማወቅ ያለብን ይኸዋል አንድ ሙስሊም ወንድሜ ወንጀል ሲሰራ እያየው እኔ ላይ ዋጅብ የሆነው ሙስሊም ወንድሜ ማለት ነው አዋርጄ ለዓለም እንዲዋረድ ማድረግ ሳይሆን የኔ የቤት ስራ መሆን ያለበት ሙስሊም ወንድሜን ምን ማድረግ ነው መሰተር ነው ሳልሰትረው ቀድቼ ግን ከራሴ አልፌ ለሌላው ማለት ነው እንዲታይና እንዲዋረድ ማረግ ከሆነ ማወቅ ያለብኝ እኔም አላህ Subhanahu Wa Ta'ala አዝኖልኝ በራሱ ፍላጎት ወንጀልን ደብቆልኝ እንጂ እኔን ማዋረድ አላህ አቀቶት አይደለም እኔ ወደ ወንድሜ ሳዋርድ እኔ ንጹህ ሆኛ አይደለም ንጹህ ነን እንዴ ሁላችንም لزامنو محمود بن آدم مبالو تابعي
ከሱፊያን ቢን ዑወይና ሲል ሰምቻለሁ ይላሉ لولا ستر الله عز وجل ما جالسنا أحد እኛ ምን ሰራውን ወንጀል አላህ ማለት ነው ሳያዋርደን ቀርቶ እኛም ማለት ነው ስትሮን በስትራው ስር እንድንኖር ባያደርገን ኖሮ በተቃራኒው እኛ በምን ሰራው ወንጀል አላህ ቢያጋልጠንና ይፋ ቢያወጣን ኖሮ ማንም ሰው ከኛ ጋር ባልተቀማመጠ ነበር ይላሉ ሱፊያን ቢን ዑየይና ረህመቱላሂ ዐለይሂ ትልቁ ታቢዒ ይሄን የሚሉት እንግዲህ በኢማናቸው አላህን በመፍራት ባላቸው ዕውቀት አንቱም ይባሉ ናቸው እሳቸው በዘመናቸው ይሄንን ካሉ እኛስ ምን እንበል ኢኽዋኒ والله ማስፈራ ዘመን ላይ መሰታተር ያሌለበት ዘመን ነሲሃ የታጣበት ዘመን ላይ ነው ያለ ግን ነብዩ አለይሂ ሰላቱ ወሰለም በተቃራኒ አንድ ሰሃቢ ወንጀል ሰርቶ ሲያዩ አሁን እኛ በዘመናችን የሚደረገው ነገር ነበረ አንድ ወንጀል ሰሪ ላይ የሚፈጸመው አይደለም والله ሁላችሁም የምታውቁት ኢማሙ አህመድ ከአቢ ኡማማ አልባሂሊ ረዲየላሁ ዐንሁ የዘገቡትን ሐዲስ ሁላችንም ምን ሐዲሱን ሰምታችሁታል ታውቁታላችሁ عن أبي أمامة رضي الله عنه قال أن فتى شابا أتى النبي صلى الله عليه وسلم فقال يا رسول الله ائذن لي بالزنا عندما لأنه لقى هنا وطات ود النبي عليه الصلاة والسلام متو كتكمت أبو علا من علاتشو يا رسول الله زنا عند سرا فقد اللين يالوت سبحان الله زنا انقدي من يأكل كباد اندونا الله بقرآنه ملالسو نقرونا لادن والذين لا يشهدون الزور والذين لا يدعون مع الله إلها آخر ولا يزنون ولا يقتلون النفس التي حرم الله إلا بالحق كزانس إلا من تاياني ومن ألق الله سبحانه وتعالى سورة الفرقان الله بدن بتناقروتا يوتات متو نبينا عليه الصلاة والسلام يا رسول الله أني انقدي زنان تنللونا زنان دي سرافك أدلين إنيا زاري بنون الزيال لنو عدلم كمسجد يالو ويج يالو نمترتن برسويون كرجام من نار قوارد نبي عليه الصلاة والسلام في تاچوال تقير التقوتت انديت ይሄንን ጥያቄ አነሳህ አላሉት لانه نبي الرحمه لمن الله سبحانه وتعالى ቀልባቸውን ማለት ነው በረህመት የሞላ ነብይ ስለሆኑ ለዛም እኮ ነው አላህ ስለሳቸው ማለት ነው ብርህ የሆነ ሲፋቸውን በቁርአኑ ሲናገር ምን ይላል فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك فاعف عنهم واستغفر لهم فبما رحمة من الله لنت لهم محمد وي ودلني لتلاك الله جاني مال انه صعبوج بالله سبحانه وتعالى رحمة بالله عزنت منهم كلاتشو يقرحهم كلاتشو ولو كنت فظا غليظ القلب صباي اسقيامي بيهون نورو ንግግርህም ማለት ነው አስቀያሚ ቢሆን ኖሮ እዚህ የቀረቡህ ባልደረቦች ባልቀረቡህ ኖሮ فاعف عنهم واستغفر لهم እነሱ ወንጀል ሲያያን ይሰርቶ ስታያቸው ይቅር በላቸው ከይቅርታም ጋር አላህን Subhanahu Wa Ta'ala ምህረት ምን አርግላቸው ጠይቅላቸው ባህሪያቸው ይሄ ስለሆነ ነብዩ አለይሂ ሰላቱ ወሰለም ዚና ፍቀድልኝ ላለው ማለት ነው ሰሃቢ ፊታቸውን አላኮሳተሩም አልተቆጡትም እርምጃ አልወሰዱበትም በል ምንድነው ያሉት ኦድኑ እስቲ ቀረብ በል አሉት ነብዩ አለይሂ ሰላቱ ወሰለም
ለምን ሊያስተምሩት ምን አሉ ነብዩ አለይሂ ሰላቱ ወሰለም አትحبه لعمك አሁን የጠየቀው ማለት ነው ዚናን እንደው ማለት ነው ለናት ትወዳለህ ብለው ጠየቁት قال لا والله جعلني الله فداك الله انت فداء ያድርገኝ ያ ነብይ الله አረ ለናት ያልወደውም ማለት ነብዩ አለይሂ ሰላቱ ሰላም ምን አሉት ወለናሱ يحبونه لامهاتهم እንግዲህ ያውስ ማለት ነው ሰዎችም ለእናታቸው ማለት ነው እንደዚህ አይነት ድርጊት እንዲፈጸም አይወዱም አሉት ነብዩ አለይሂ ሰላቱ ሰላም አሁንም ጠየቁት አትحبه لبنتك እንደ አላህ ሴት ልጅ ማለት ነው ቢለግስ ሌላ ሰው ማለት ነው በልጅህ ላይ ይሄንን አሁን አንተ እኔን የጠየከኝን ዝሙት እንዲሰራ ትወደዋለህን ብለው ጠየቁት قال والله يا رسول الله جعلني الله فداك انت يا الله ملكتنيا هوي والله للجي ይሄንን አልወድም ለእህትክ ለአክስትክ ለአባትህ እህት እያሉ ጠየቁ ነብዩ አለይሂ ሰላቱ ወሰለም አረ ለማንም ቢሆን አልወድም ሲል ነብዩ አለይሂ ሰላቱ ወሰለም በኋላ ካረጋጉት ካስተማሩት የዚናን ክፋት ማለት ነው በእንደዚህ አይነት መልኩ ከገለጹለት በኋላ ነብዩ الرحمة ምን አሉት ዱዓን ያደረጉለት اللهم اغفر ذنبه وطهر قلبه وحسن فرجه الله ወይ ማለት ነው ወንጀሉን ይቅር በለው ቀልቡንም ከእንደዚህ አይነት እኩይ ተግባር አጽዳለት ብልቱንም ከሐራም ጠብቅለት ነው ያሉ ነብዩ አለይሂ ሰላም አልተቆጡት ወንጀለኛ ነው ብሎ ማለት ነው አላዋረዱትም ሰሃቦችንም ሰብስቦ ማለት ነው ይህ የሚጠይቀውን ማለት ነው የሚጠይቅ ያለውንም ጥያቄ ሰምታችኋል ብለውም አላዋረዱትም በላስተማሩት ግንኛ ዛሬ በተለይ ቴክኖሎጂን ተጠቅመን እኔ والله አንዳንዴ سبحانه وتعالى ታፍራላችሁ ሙስሊም ወንድሞች ማለት ነው በተለያየ ሚዲያ ላይ ወጥተው የወንድማቸውን ስም ሲያጎድፍ ሙስሊም እህት ማለት ነው ሚዲያ ላይ በመውጣት የሙስሊም እህቷን ማለት ነው ስምን ስታረግ ስታጎድፍ ይሄ አልነበረም ባህሪያችን መሆን የነበረበት ለዛ ነው فضيل ابن عياد رحمة الله عليه ابن رجب ማለት ነው በሰገያኒ በዘገቡት በራሳቸው ኪታብ ውስጥ الجامع احكاياني من قالوا المؤمن يستر وينصح والفاجر يهتك ويعير مؤمن قالوا بحري وسلام مؤمن بحري سيناغرو فضيل ابن عياد رحمة الله عليه المؤمن مؤمن يستر مسلم وندم وانجل سيسرا ياي اندون مسلم اهتوا وانجل ستسرا يايچ اندون من يارغوال يستروا يدبقوا وينصح كما سترم الفو በሰዎች ላይ ሳይሆን ማነው ለብቻውንም ጠርቶት ወይንም ለብቻዋ ጠርታት ምክርም ምን ያረጋዋል ይለግሰዋል والفاجر ነገር ግን የሙእመን ተቃራኒ የሆነው ፋጅር መጥፎ ሰው ደግሞ ሙስሊም ወንድሙ ማለት ነው ወንጀል ሲሰራ ወይንም ሙስሊም እህቷ ወንጀል ስትሰራ ምን ያረጋዋል يهتك ويعير መሰተር የነበረበትን ማለት ነው መጋረጃ ምን ያረጋል ይገልጧል ከመግለጥም አልፎ ማለት ነው ምን ያረጋዋል ያዋርደዋል አላህ ይጠብቀን ዛሬ ሚዲያ ጉድ እየሰራ ነው ሙስሊሞች ሼክ አይቀር ዳዒ አይቀር ሳሊህ አይቀር ወልይ አይቀር يعني سبحان الله እኔ በምን አይነት ጀግንነት ወተን ሙስሊም ወንድሞቻችንን ማለት ነው ስማቸውን ስናጠፋ አላሁ አክበር መሰታተር ነበረብን አይደል እንዴ والله ሁላችንም ወንጀለኛ ነን ሁሉም ሰው ወንጀለኛ ነው ለዛም ነው ገጣሚ ምን ይላሉ يعني ولو ምንድነው ምንነው لو علموا قبيح صريرتي
ለአበ ሰላም علي من يلقاني በውስጤ ይዤ የሚሄደው ወንጀል ቢያውቁና አላህ ቢያጋልጠኝ ኖሮ ማንም ሰው መንገድ ላይ ሲያገኘኝ ሰላም ባይለኝ። ሁላችንም አላህ ሰጥቶን ነው። ሼክ በሉት፣ ዳዒ በሉት፣ ነጋዴ በሉት፣ ተማሪ በሉት፣ ሁሉም ሰው አላህ ሰጥቶት ነው። ወላሂ አላህ ሁላችንም ባይሰተረን ማናችንም በዚህ ዱንያ ላይ ማለት ነው በሁለት እግራችን በመንራመድበት ሰዓት አንገታችንን ከፍ አድርገን አንሄድም ነበር። ግን አላህ በረህመቱ ሰተረን። እኔን የሰተረኝ ጌታ ሙስሊም ወንድሜ ወንጀል ሲያይ ያኒ የኔ ባህሪ መሆን ያለበት ሙስሊም ወንድሜን ማጋለጥ፣ ማዋረድ፣ ማንቋሸሽና ስሙን ማለት ነው በሚዲያ ላይ አሳልፌ ሰጥቼ ማዋረድ ሳይሆን መሰተር ነው የኔ ባህሪ መሆን ያለበት። ለዛም ነው ዑመር ረዲየላሁ ዐንሁ ሹርሐቢል ቢኑ አስምጥ አልኪንዲ ረሕመቱላህ ዐለይህ ይህንን የሰሓቢ ሰምታችሁ ታውቃላችሁ? ሹርሐቢል የሚባል ስም ሰምታችሁ ታውቃላችሁ? ሰሓቢ ሹርሐቢል ቢኑ አስምጥ ቢኑ አልአስወድ አልኪንዲ ረሕመቱላህ ዐለይህ የነቢ ዓለይሂ ሰላቱ ወሰላም ባልደረባ ነው፣ ሰሓቢይ ነው እና ትልልቅ የሚባሉ ጦርነቶችንም የተሳተፈ ሰው ነው። የውም አልቃዲስያ፣ የውም አልመርሙክ፣ የውም ያኒ ማዕረከት الصفين፣ ማዕረከት الቃዲስያ፣ ማዕረከት الየርሙክ ትልልቅ የሚባሉ ማለት ነው የሙስሊሞች የገጠሙትን ጦርነትን የገጠመ ሰው ነው። ግን ዓሊ ብን አቢ ጣሊብ እና ረዲየላሁ ዐንሁ ሙአዊያ ዘን ያኒ መካከል በተደረገው ጦርነት ሹርሐቢል ቢኑ አስምጥ አልኪንዲ ረሕመቱላህ የነበረው ከዓሊይ ጋር ሳይሆን ከማን ጋር ነበር? ከሙዓዊያ ጋር ነበር። ለዛም ነው ሙዓዊያ ረዲየላሁ ዐንሁ ሂምስ ላይ ማለት ነው ሱሪያ ለ20 ዓመት ማለት ነው አሚር ሆኖ እንዲያገለግል ምን ያረገው ያስቀመጠው። እንደ ሂጅራ አቆጣጠር 40ኛው ላይ ነው የሞተው ረዲየላሁ ዐንሁ አርዳ። እና ካነ ሹርሐቢል ቢኑ አስምጥ አልኪንዲ ረሕመቱላህ ዐለይህ ዐላ ጀይሽን አንድ ጊዜ ዑመር ረዲየላሁ ዐንሁ በሆነን በላኩት ጦር ላይ ማለት ነው የጦር መሪ አድርገው ምን አደረጉት? ሾሙት። ወቃለ ሊጀይሺሂ ጦሩንም ይዞ ከተንቀሳቀሰ በኋላ ጦርነት ሊገጥምበት የመጣበት ሀገር ካርያንሱና ጦሩም ካረፉ በኋላ ለሚመራቸው ማለት ነው ጦሮቹም አላቸው ምን አላቸው? ኢነኩም አተይቱም አርضን كثيرة النساء والشراب እናንተ ጦርነት ለመግጠም የመጣችሁበት ሀገር እና መታችሁም ያረፋችሁበት ማለት ነው ምድር ሴቶችና መጠጥ የበዛበት ሀገር ነው አላቸው። ብዙ ሴቶች አሉ እና በጣም መጠጥም አለ። ምን አላቸው? من أصاب منكم حدا ከናንተ እንዶ ተሳስቶ ከዝሙት የፈጸመ ሰው ወይንም ደግሞ ተሳስቶ ኸምር የጠጣ ሰው ይሄንን ያደረገ ሰው እንግዲህ በሸሪዓው ያገባ እንደሆን ያላገባ እንደሆን ሸሪዓ አስቀመጠለት ህግ አለ አይደለ? ቅጣትን ማለት ነው ሊያስከትል የሚችልን ወንጀል የፈጸመ ሰው ፈልያእቲና መጥቶ እንደዚህ አይነት ወንጀል ሰርቻለሁ ብሎ ለኔ ለመሪው ለሹርሐቢል ማለት ነውና ለከኔ ጋር ለሚሰሩ አገልጋዮች ይንገረን አላቸው። ፈኑጠሂሮ እኛም የሚገባው ማለት ነው ቅጣት በመስጠት ከወንጀሉ ምን እናረጋለን? እንዲጸዳ እናረጋለን። ፈአተናሱ ሰዎችም አንድ በአንድ የመጡ እንግዲህ አስቀድሞ ማለት ነው የመጣበት ሀገር ምን አይነት ሀገርና ከማን ጋር እንደሚዋጉ ምን አይነት ሰዎች እንዳሉና ምን አይነት ወንጀል እንደሚፈጸም አስቀድሞ ነግሯቸዋል። لأن يعني أتيتم أرض يعني كثيرة النساء والشراب መጀመሪያ አስቀድሞ ነግሯቸዋል። ብዙ ሴቶች አሉ፣ ኸምር የሚጠጣበት ሀገር ነው። ይህንን ሁላ ሲላቸው አስቀድሞ ማለት ነው እየነገራቸው ነው ከወንጀል ምን እንዲሆኑ ራሳቸውም ማለት ነው እንዲጠብቁ። ግን የሰው ልጅ መሳታቱ አይቀርም፣ ስተት ላይ መውደቁ አይቀርም።
ወንጀል ላይ መውደቁ አይቀርም ከኢማን ላቸው ኢማን ጋር ምን ሆኖ ወንጀል ፈጸሙ እና መተውም ማለት ነው እኔ እንዲያርግ ያለው እንዲፈጽም ያለው ያሉ መናገር ጀመሩ ለመሪያቸው ለሹርሐቢል ቢን አልሚስጥ الكندي رحمة الله عليه فبلغ ذلك عمر بن الخطاب رضي الله عنه ይሄ ሹርሐቢል ቢን አልሚስጢ الكندي رحمة الله عليه ያደረገው ነገር ዑመር ኢብኑ ኸጣብ رضي الله عنه ደረሳቸው ይሄው ዑመር አንተ በጦሩ ላይ አሚር አድርገህ የሾምከው ሰዎች ወንጀል ሲሰሩ ማለት ነው መተው እንደዚህ አይነት ወንጀል ሰርተናል ብለው እንዲነግሩ አዟቸው እነሱም ወንጀል ሰርተው አንድ ባንድ የመጡ የነገሩት ነው እሚል ማለት ነው ጉዳይ ከዑመር ዘንድ ረዲየላሁ ዐንሁ ያዩ ሰዎች ሄዶ ሽኳላቸው ዑመርም ይሄንን ጉዳይ ሰሙ እንግዲህ ዑመርን